ልጆቻችን ቺፕስ ሲመገቡ ማየት ለኛ ተራ ነገር ይመስላል። ነገር ግን በእያንዳንዱ የቺፕስ ፍርፋሪ ውስጥ ምን አይነት አደገኛ ንጥረ ነገሮች እንዳሉ ያውቃሉ? ሳይንቲስቶች አክራማይን ብለው የሚጠሩት ለካንሰር አጋላጭ የሆነ ንጥረ ነገር በቺፕስ ውስጥ ይገኛል። ጥናቶች እንደሚያሳዩት እንደ ድንች ያሉ ስታርች የበዛባቸው ምግቦች ከ120 ሴንቲግሬድ በላይ በሆነ ሙቀት ሲጠበስ አክራማይን የተባለ ኬሚካል ይፈጥራል። ይህ ደግሞ በዓለም ጤና ድርጅት ጥናት መሰረት ለካንሰር መነሻ ሊሆን እንደሚችል ጥናት ተረጋግጧል። አክራማይን በተጨማሪ በፋብሪካ የሚመረቱ ቺፕሶች ጣዕማቸው እንዲጥም ወይንም እንዲጣፍጥ ተብሎ የሚጨመርበት ግብዓቶች ጨውን ጨምሮ ለልጆች የረጅም ጊዜ የጤና ችግር ያመጣል። ከፍተኛ አጋላጭነት አለው። ታዲያ ምን እናድርግ? ልጆቻችን ሙሉ በሙሉ ከዚህ መታደግ ባንችል ዛሬ 3 ነገር ልጠቁማችሁ። መጠን መገደብ ያስፈልጋል። በሳምንት አንድ ጊዜ በላይ እንዳይወስዱ ማድረግ፣ በቤት ውስጥ ማዘጋጀት። ከፋብሪካው የተሻለ በቤት ውስጥ የምናዘጋጀው የተሻለ ነገር ነው። ዘይትን በተደጋጋሚ አንጠቀም። ሁለተኛ ደግሞ በቤት ውስጥ ስናዘጋጅ በመጀመሪያ ቺፕሱን መቀቀል እና ውሃውን አጠንፍፎ ከዛ ወዲህ ማብሰል። ይሄ አንደኛ ዘይትን በብዛት እንዳይወስድ ያደርግልናል። ጣጭ መፈለግ በቺፕስ ፋንታ እንደ ቆሎ፣ ንፍሮ የተለያዩ ጥራጥሬዎችን መጠቀምና መብላት ይጠበቅባቸዋል፣ ወይንም ማብላት መመገብ እንዲችሉ ማድረግ ይጠበቅብናል። ስለዚህ የልጆቻችን ጤና በዛሬው አመጋገባቸው ላይ መሆኑን ማወቅ ይጠበቅብናል። ይህ መረጃ ለሌሎች ወላጆች